ያለጡት ማስያዣ ማለትም ደግሞ ሴቶች ከወገበለራ ሰዎች ቪኒሲየስ እና ማድሪድ ዛሬ ማለትም ሮብ ስብሰባ ነበራቸው። ቪኒሲየስ ማድሪድ ያቀረቡለትን ኮንትራት አልተስማማም እና ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ገና ከመወለዱ ጭንቅላቱን ይዞ ተከዝ ያለው ይጻ ልጅ መነጋገሪያ ሆኗል። ኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከ40 ዓመት በፊት የተናገሩት ነገር አዶናይ የቢኪላ አዋርድ የዓመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆነ። በዲጂታል ሚዲያና አዋርድ የዓመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆነ። በዲጂታል ሚዲያና በማህበራዊ ዘርፍ በወጣቶች ዘንድ ከፍተኛ ተወዳጅነትን ያተረፈው ወጣቱ የይዘት ፈጣሪ አዶናይ በካናዳ በሚዘጋጀው ዓለም አቀፉ የ2026 የቢኪላ አዋርድ የዓመቱ ዩዝ ኢምፓክት አዋርድ አሸናፊ በመሆን መጠራቱ ተገልጿል። ከዚህ ቀደም እንደ አርቲስት ቴዲ አፍሮ ያሉ ታዋቂ ግለሰቦች የተቀበሉትን ይህንን ስመጥር የክብር ሽልማት ዘንድሮ ወጣቱ አዶናይ መረከቡ በዲጂታል ሚዲያው ዘርፍ ላሳየው የላቀ እንቅስቃሴና በወጣቶች ላይ ላሳደረው አዎንታዊ ተጽዕኖ የተሰጠ ትልቅ ዕውቅና ተደርጎ ተወስዷል ሲሉ በርካቶች ሐሳብ እየሰጡበት ይገኛል። የአዶናይ አድናቂዎች ሁላችሁም አዶናይን እንኳን ደስ ያለ በሉት። ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ሼር ተደራረጉ። በትግራይና በሱዳን ድንበር አካባቢ እንደገና የተከሰተው የጦርነት እሳት በመቶዎች የሚቆጠሩ ሰዎችን ለዳግም ስደት ዳርጓል። በሌላ በኩል በጻድቃኔ ማርያም ስለደረሰው አደጋ እንዲሁም የቀይ ባህር ጥምረትን ተቀላቀለች የተባለችው ግብጽ ገና አላሰብኩበትም ያለች ሲሆን በሆርሙዝ ወሽመጥ ደግሞ በዋሽንግተንና በቴህራን መካከል ያለው ወታደራዊ የዲፕሎማሲ ሽኩቻ ወደ አዲስ ምዕራፍ ተሸጋግሯል። እነዚህ ዝርዝርና ጠቃሚ መረጃዎች በዩቲዩብ ቻናላችን ተለቀዋል። ባዮ ላይ ባለው ሊንክ ገብታችሁ ተመልከቱት። ትጥቅ ትግል ከመጨራረስ ውጪ ትርጉም ያለው የፖለቲካዊ ለውጥ አያመጣም ሲሉ አምባሳደር ባጫ ደበሌ ተናገሩ። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉትና በቅርቡ የሚለቀቀው ሰፊ ቃለ መጠይቅ አጭር ማስታወቂያው ተለቆ የብዙዎችን ትኩረት ስቧል። አምባሳደሩ በአጭር መግለጫቸው በአገሪቱ ያሉ የትጥቅ ትግል ግጭቶች ከመጨራረስ ውጪ የፖለቲካ ለውጥ እንደማያመጡ ገልጸዋል። የትጥቅ ትግል ታጋዮችን አቅም ሲገልጹም 4 ኪሎ ክፍት ሆኖ ንጉቡ ቢባሉ እንኳን መጥተው የሚያደርጉት ነገር የለም ያሉት አምባሳደር ባጫ ደበሌ ሀገር የመምራት አቅም የላቸውም ብለዋል። በጦርነት ውስጥ አሸናፊ እንደሌለ የጠቆሙት አምባሳደር ባጫ የታጠቁ ኃይሎች ህዝቡን እንዲተዉ በመጠየቅ ትግሉ የቀጠለ እንደሆነ መጨረሻው የህዝብና የሀገር ጉዳት ብቻ ሆኖ እንደሚቀር አጽንኦት ሰጥተዋል። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን በቀናነት ኮመንት ላይ አጋሩ። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድነው? መንግስታትም ይቀያየራሉ፣ ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል፣ ይሄ እዚህ ይሆናል ብዬ ያን ማድረግ አልችልም። ነገር ግን ሪዛልቱ ይሄ ነው። ይሄ ግን አያስፈልግም። ኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከ40 ዓመት በፊት የተናገሩት ነገር አሁንም ሀንት እያረጋቸው ይገኛል። እሳቸው ከ40 ዓመት በፊት የአፍሪካ ዋነኛው ችግር ስልጣን ላይ ያሉ ሰዎች ከስልጣን መልቀቅ አለመፈለጋቸው ነው። ረጅም ዓመት መምራት ይፈልጋሉ የአፍሪካ መሪዎች ሲሉ በ1986 ስልጣን እንደያዙ ተናግረው ነበር። ታዲያ አሁን እሳቸው ስንት ዓመት ሙሉ ስልጣን ላይ እንደቆዩ ልንገራችሁ። 40 ዓመት ስልጣን ላይ ቆይተዋል። አሁንም ተመርጠዋል። እግዚአብሔር ብሮ ከህይወት ከኖሩ ደግሞ 45 ዓመት በስልጣን ይቆያሉ። እስከ 2031 ድረስም ኡጋንዳን ይመራሉ። 45 ዓመት የመሩት ሰውዬ ቀደም ብለው ግን የአፍሪካ ችግር ሲሉ የተናገሩት መሪዎች ከስልጣን መውረድ አለመፈለግና ስልጣን ላይ መቆየት ነው አፍሪካን ድህነት ውስጥ የከተታት ሲሉ ተናግረው ነበር። ታዲያ ይህንን የተናገሩት የስልጣንን መጣፈጥ ሳያውቁት በፊት ነው ሲሉ ብዙዎችም ሐሳባቸውን ሰጥተዋል። ይህ ከጀርባ የምታዩት ዛሬ ጋዛ ውስጥ የተካሄደ ሰላተል ጀናዛ ስግደትና እንዲሁም በጋዛ ታሪክ ውስጥ በአንድ ቀን ውስጥ ብቻ ብዙ ፍልስጤማውያን የተቀበሩበት ቀን ነው የተባለ የሰላተል ጀናዛ ፕሮግራም ነው። ይህ እንግዲህ
ባለፉት እስራኤል ጋዛ ውስጥ ተፈጽመው በነበረው ጭፍጨፋ የተነሳ እንግዲህ 112 የሚሆኑ የአንድ ቤተሰብ አባላት የሚኖሩበት ህንጻ ተደርምሶ ኦር ተመቶ በጥቃት ተመቶ ከተደረመሰ በኋላ እነዚህ 112 ሰዎች ፍርስራሽ ስር ተቀብረው ላለፉት 3 ዓመታት ቆይተዋል የተባለው ነገር ግን ፕሮፐር የሆነ ልክ እንደማንኛውም ሰው ፕሮፐር የሆነ ስርዓት ያለው ቀብር ማግኘት እንዳለባቸው የሚታወቅ ነው። ይህንን ተከትሎ እንግዲህ የነፍስ አድን ግሩፖች እንግዲህ ላለፉት 136 ሰዓታት ኮንቲኒየስ የሆነ ያለማቋረጥ ቁፋሮ ሲያደርጉ ነበረ። 136 ሰዓት ማለት ከ5 ቀን በላይ ነው። እንግዲህ ኮንቲኒየስ የሆነ ቁፋሮ ሲያደርጉ ከቆዩ በኋላ 112 የሚሆኑትን ቦዲያቸውን ሪከቨር ማድረግ ተችሏል። ያው ቦዲያቸው ኢንታክት አይደለም ኦር ሙሉ ለሙሉ እንዳለ አይደለም። አንደኛ በደረሰው ፍንዳታ እጅግ በጣም ከባድ ፍንዳታ መሆኑን ተከትሎ ህንጻ የሚደረምስ ፍንዳታ ነው። ቦዲያቸው ተበታትኖ ነበር። ከዛ ደግሞ ላለፉት 3 ዓመታት እንግዲህ ፍርስራሽ ስርም ቢሆን ተቀብሮ የነበረ መሆኑን ተከትሎ ቦዲያቸው ሙሉ ለሙሉ ባይገኝም ግን የ112 ሰዎች ቦዲ ግን አይደንቲፋይ ተደርጎ በመታየት መልኩ ዛሬ ሰላተል ጀናዛ ተሰግዶ ቀብር ተፈጽመዋል። እነዚህ 112 ሰዎች ምንድነው ሪከቨር ይደረግ እንጂ የነሱ ቦዲ ሌሎች 200 የሚሆኑ የዛው ቤተሰብ አባላት ደግሞ እስካሁን ድረስ ታች ምንድነው ስምጥ የሆነ ፍርስራሽ ስር ተቀብረው እንዳሉ ይገመታል። ያ ሌላ ስራ የሚጠይቅ ነው የሚሆነው። ለማንኛውም ግን 112 ሪከቨር ተደርገው በጋዛ ታሪክ በጣም ብዙ ህዝብ ባንድ የተቀበረበት የሰላተል ጀናዛ ኦር የሰላተል ጀናዛ ስግደት ተካሂዶ በዛሬው ዕለት ቀብራቸው ተፈጽመዋል። ይህ እስራኤል ጋዛ ውስጥ በአቶ ቢንያም የሚመራው የእስራኤል ሰራዊት ጋዛ ውስጥ ይፈጽመው የነበረው ጭፍጨፋ ምን ያህል ሆሪፊክ ምን ያህል አሰቃቂ እንደሆነ ሌላ ተጨማሪ ማሳያ ነው የተባለው። ለማንኛውም ዞራን ማምዳኒ እንዳለው Benjamin Netanyahu is a war criminal, the architect of a horrific genocide against the Palestinian people. ሰዎች ቪኒሲየስ እና ማድሪድ ዛሬ ማለትም ሮብ ስብሰባ ነበራቸው። ቪኒሲየስ ማድሪድ ያቀረቡለትን ኮንትራት አልተስማማም እና ከስምምነት ሳይደርሱ ቀርቷል። ያ ማለት እንግዲህ ቪኒሲየስ ወደ መውጣቱ እየሄደ ነው። ምክንያቱም ያው ደሳን እንዳስነበበው ከሆነ ፍሎሬንቲኖ ፔሬዝ ፕሬዚዳንቱ አልተገኙም እዚህ ስብሰባ ላይ። ያ እንደ ንቀት ወስዶታል የቪኒሲየስ ካምፕ። ከዛ በተጨማሪ ደግሞ አሁን ላይ 360,000 ፓውንድ አካባቢ ነው ያቀረቡለት ለቪኒሲየስ። ቪኒሲየስ ደግሞ የሚፈልገው ከዚህ በላይ ነው። ጭራሽ አይመጣጣንም። ብቻ ቪኒሲየስ ዲማንድ እያደረገ ያለው በጣም ትልቅ ነው። ጭራሽ ይሄ በማድሪድ በሚያቀርብለትና በቪኒሲየስ መካከል ጋፓል። ቪኒሲየስ የሚፈልገው አሁን ላይ 500,000 ፓውንድ በሳምንት እንዲከፈለው እንደ ኪሊያን ምባፔ ማለት ነው። ከምባፔ እኩል መሆን ነው ይፈልጋል። ማድሪድ አሁን የሚያቀርበው 18.8 ሚሊዮን ፓውንድ አካባቢ ነው። ይሄ ማለት ሮናልዶ በመጨረሻው ሲዝን ማድሪድ እርን ያደረገው ነው። ነገር ግን ምባፔ ከመጣ በኋላ ብዙ እያገኘ ስለሆነ እንደሱ እኩል መሆን ፈልጋሉ ነው። ያም ስምምነት ላይ የማይደርሱ ከሆነ ደግሞ ማድሪድ ሁለት ምርጫ ይኖራል። ወይ በዚህ ዓመት መሸጥ ወይ ደግሞ ቆይቶ ከዛ ኔክስት ይር ላይ በነፃ ሊያጣው ይችላል። ብቻ ግን ቪኒሲየስ በዚህኛው ኮንትራት የሚስማማው አይመስልም። በጣም ትልቅ ጋፕ አለ በማላቸው ገና ከመወለዱ ጭንቅላቱን ይዞ ተከዝ ያለው ይጻል ልጅ መነጋገሪያ ሆኗል። እስቲ ይህን ፎቶ በአንድ ቃል ገለጹት። የምትመለከቱት ህጻን ልጅ እንግዲህ ገና ከመወለዱ ነበር ጭንቅላቱን ይዞ የተከዘው። ይህ ፎቶም እንግዲህ ከተለቀቀ በኋላ እጅግ ብዙዎችን አስገርሟል፣ አስደንቋል። ምክንያቱም ደግሞ የህፃኑ ሁኔታ ነው። እስቲ እናንተ ስለዚህ ፎቶ አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። መልካም ቀን። ኢትዮጵያ ያሏትን ጅቦች በአግባቡ እየተጠቀመች አይደለም ተባለ። ብዙዎቻችን እንግዲህ ጅብ ሲባል ወደ አእምሯችን የሚመጣው ጥሩ ነገር አይደለም። ነገሩ ግን ሌላ ነው። ጅብ እንግዲህ በአካባቢያችን ያሉ ቆሻሻዎችን በማጽዳት ከፍተኛ ሚና እንደሚጫወት ነው የተገለጸው። ከሞቱ እንስሳት እንግዲህ የሚወጡ ሚቴን ጋዝና ካርቦን ዳይኦክሳይድ አየሩ እንዳይበከል ጅቦች እነኛን የሞቱ እንስሳት ቅርጥፍ አድርጎ በመብላት እንግዲህ አየሩ እንዳይበከል ያደርጋሉ። ጅቦች እንግዲህ አካባቢ ላይ ያሉ አይጦችን በመብላት እኛ በበሽታ እንዳንያዝ ያደርጋሉ። በነገራችን ላይ እንግዲህ ከተማ ውስጥ ያሉ 40% ብቻ ነው ቆሻሻዎች የሚጸዱት። ሌሎቹ እንግዲህ የሞቱ እንስሳት ምናምን በጅብ ቅርጥፍ ተደርገው ነው ከተማው ጽድት የሚለው። ስለዚህ ጅብን በአግባቡ ብንጠቀም ለቆሻሻ የሚወጣው ብዙ $1000 እሱን ማስቀረት ይቻላል ነው የተባለው እንደ ጥናቱ። ቅሌት ቤተሰቧን ሊተዋወቅ ሄዶ ሲደርስ ታላቅ እህቷ የቀድሞ ፍቅረኛው ናት። ከታናሽ ወንድሟ ጋር በሴት ተደባድቧል። ካስረገዛቸው ሴቶች ጋር የአባቷ ሆስፒታል ደንበኛ ነው ያቀዋል። በስማም እናቷ አሁን መኪና የገዛችለት ሹገር ነች። ምን ያርግ እስቲ ምን ያርግ? ምከሩት። ሸፋም ዘር ማጥፋት ነው እንዲያዝከው ወንድም። ቻጂፒቲ ራሱ ኧረ በስማም ይሄ ኃጢአት ነው ጎግልን ጠይቀዋለኝ። እኔ አይደለም ምን አስጨነቀኝ ስለሱ። ተመስገን ሰራተኛዋ ንጹህ ነች። የስራ ልምዱ በቤተሰብ ስለተረጋገጠ ወደነዋል።
ኤአይ ነኝ ይበል ክብራንና ክብራት ብሎ ንግግር ያድርግ ሰኔና ሰኞ